ሰላም የከናቲ ጋር ቤተሰቦች እንዴት ናችሁ? ለዚህ ዩቲዩብ ቻናል አዲስ ሆናችሁ ኮሜንት፣ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ። ይመቻችሁ። ምን ታፈጣለህ? ሰውዬ ምንድነው የምታፈጥብኝ? ምን ሆነክ ነው? አባዬ ተረተረ ነገር ኑሮ ራሱ ተረተረት አይደል እንዴ? እየኖርኩ እኮ ነው። ካንተ የሚጠበቀው የላምበረት ብቻ ማለት ነው። አንተ የላምበረት ትላለህ፣ እሱ ራሱ ይቀጥልልሃል። የኑሮን ተረተረ ሳደግ ሰማል። አሁን ግን የጨዋታውን ተረተረ ነገር አላቅም። ትምህርት ቤት ተረት ይዛችሁ ተብለን እኮ ነው። አንተ ልጅ እሺ አንድ ተረት ነው ማቀው፣ እሱን ነው የምነግርህ። ተቀመጥ። እሺ ተረት የመሰረት ምን መሰረት ትላለህ? የላምበረት በል። እሺ የላምበረት አንድ አባት ነበረ። እሺ ሲኖር ሳያስበው አንድ ልጅ ወለደ። እሺ ከዛም በወለደው ልጅ ምክንያት ካሰበበት ሳይደርስ እየተንከራተተ ቀረ። በጣም ነው የሚያሳዝነው። ከዛስ ምን ሆነ? አባት በልጁ የተነሳ አምላኩን በጣም ያማረረ ኖረ። ልጅም ደግሞ በሱ ያዘነ እንደሚያማርር አውቆት አባዬ ለምንድን ነው በኔ ምክንያት የምታማረው አለ ተናዶ። አባዬ ለምንድን ነው በኔ የምታዝነው ብሎ ጠየቀው። ከዛም ባንተ የተነሳ ነው ማዝነው፣ አላማዬን አደናቀፍክብኝ አለው። ልጅ ደግሞ እንዴት ነው እኔ አላማህን ያደናቀፍኩብህ አለው። ከዛስ ምን ተፈጠረ? ከዛም በጣም ተናዶ አንተ ከመወለድ በፊት ወጪ ወጥቼ ስራ ሰራ ነበር፣ አሁን ግን ያው አንተ ከተወለድክ በኋላ እዚህ ቤት ታሰርኳል። ልጅ ደግሞ ገራለውና ገርሞት እኔ ምለው አባዬ እኔ ፈልጌ አልተወለድኩ፣ አንተ ነህ እኮ ወደዚህ ያመጣኸኛል። በጣም ነው የሚያሳዝነው። ከዛም አባት እንዴት ብትደፍር ነው ብሎ በጥፊ መታው። ልጅ ይመታል እንዴ? በጣም ክፉ አባት ነው። እውነት ነው፣ ልጅ አይመታም፣ ግን ተመጣጣኝ ቅጣት መወሰድ አለበት ይል ነበር። አንተ ግን እኔ ገርፈኝ አታውቅም። እኔማ ከራሴ አብልጬ ነው የምወድ። እንዴት ነው የምመታ? አንተን ገረፍኩ ማለት እኮ ራሴን ገረፍኩ ማለት ነው። ሰው ታዲያ ራሱን ይገርፋል እንዴ? በጣም ነው የምትወደኝ አባዬ። በጣም ነው የምወድ። አንተ እኮ ህይወቴ ብርሃን ነህ። አንተ ስትወለድ እኮ ነው የኔ ህይወት ብርሃን የተሞላው። አንተ እኮ የኔ አንበሳ ነህ። እኔ ባንተ ሁሌም ደስ ይለኛል። አመሰግናለሁ አባዬ። አሁን ወደ ተረቱ እንመለስ። ምን ላይ ነበር ያቆምኩት? በጥፊ መቶ ብለህ ነበር ያቆምኩት። አዎ። ከዛ በኋላ ልጅ በጣም አዝኖ አለቀሰ። አባት ግን በልጁ ማዘን ምንም ሳይገርመው መልሶ ተናገረ። ምን ብሎ? አንተ ገፊ፣ ባንተ የተነሳ ብዙ ድሌ አመለጠኝ ብሎ ጮኸበት። ግን እኮ አባዬ ልጁ ምንም አላጠፋም። ካልፈለገ እኮ አባትየው አለመውለድ፣ ተወለዱ ደግሞ እንዳንተ ተከባክቦ ማሳደግ ነው። ለምን ከዛ ልጅ ጋር ደበደባለ? ሁሉም ሰው እኮ እንዳንተ አባት ጮህ አይደለም። አንዳንድ ሰው ልጅ ለምን እንደሚወለድ አያውቅም። ዝም ብሎ እዚህ ጨካኝ ዓለም ላይ ዘሩን ይዘራል። ያ ዘር ደግሞ ያድግና ጠባቂ ያጣ ይሆናል። ስለዚህ ማንም የሚረግጠው የሚገፋው ይሆናል። አልገባኝም አባዬ። ዘሪው አባት ነው፣ ዘሩ ደግሞ ልጆች፣ ጠባቂው ደግሞ ቤተሰብ፣ ዋናው ደግሞ አምላክ አለ። ግን አየህ ዘሩን የዘራው አባት ቤተሰቡ ልጁን በትክክል ማሳደግ በትክክል ማድረስ ካልቻለ መንገድ ላይ ወጣ ማንንም የሚሳደብ ዘረኛ፣ ምቀኛ፣ ሸረኛ ሆኖ ይቀራል። አሁን ገባኝ አባዬ። ተረቱን ቀጥል። እሺ ከዛ ልጅ ጠንክሮ ተማረ። ከዛም በኋላ አንደኛ እየወጣ ትልቅ ደረጃ ደረሰ። ምን ሆነ? ከልጅነቱ እንደሚፈልገው ዶክተር ሆነ። ብዙ እርዳታ የሚፈልጉትን ሰዎች ሄዶ አገዘ፣ አከመ። አገሩንም ደግሞ በቅንነት አገለገለ። ልክ እንዳንተ ዶክተር ሆነ ማለት ነው? ትክክል፣ ልክ እንደኔ ዶክተር ሆነ። በጣም ደስ ይላል አባቴ። እውነት ነው፣ በጣም ደስ ይላል። ለምንድን ነው የምታለቅሰው አባዬ? ምክንያቱም ያ ምስኪን ልጅ እኔ ነኝ። ምን? አዎ ተረቱ እውነተኛው ታሪክ ነው። የተረቱ ልጅ እኔ ነኝ።
ሌባው ደግሞ አባቴን አቴ ድሮ ይደበድብ ነበር ይደርተኝ ነበር እንጂ ቀን በቀን ነበር የሚቀጠቅጠኝ ያው አሁን ግን ይጻጽተዋል በኋላም ይቅርታ ጠየቀኝ አንተ ሲቅር አልከው በአባት ቂም ይያዛል እንዴ አዎ ይቅር አልኩት በጣም ደስ ይላል ከተረቱ ምን ተማርክሽ ምንም ቢፈጠር ይቅር ባይ መሆን ትልቅ እንደሆነ ተምሬያለሁ ጎበዝ ልጄ ይቅር ባይ ልብ በእግዚአብሔር የተወደደች ነች እግዚአብሔርንም ትመስላለች ወይኔ አባዬ ጠፈጠፈኝ እኮ እስኪ ወቀኝ በቃ አባዬ አታልቅስ እሺ አሁን ዳይ ወደ ጨዋታ ደሞና አባት ለቂ ማያዝ ሄድ አልገባኝም አባዬ ያልካደራ አቁምና ከዛ አንተ ገፊ ባንተ ተነሳ ብዙ ድሌ አመለጠኝ ብሎ ጮህበት ግን እኮ ልጁ ምንም ሰላም የከናቲ ጋር ቤተሰቦች እንደናችሁ ለዚህ ዩቲዩብ ቻናል አዲስ ሆናችሁ ኮሜንት ላይክ ሼር ሰብስክራይብ ማድረግ እንዳረሱ ይመቻችሁ